አሉ ተጋብዞ ነው ልክ እንደው እንዲገኙ እና እዛ ላይ እንዲገኙ ነው የተደረገ ማን ነው እንደዚህ የሚያደርገው አብይ የአፍሪካ ዩኒየን ሰውየውም እዛው የጅቡቲ ነው እና የጋዱ ሰውየም እዛው ነው እና ወርቅኔ ገበየሁ ናቸው በጣም ጓደኛሞች ናቸው አፍሪካ ዩኒየን ኮሚሽነር እና ወርቅኔ በጣም ጓደኛሞች ናቸው ስለዚህ አብይ ይነግራቸዋል እንትኑ ራሱ የኦኤልኤ ታንዛኒያ ድርድር ድራማውን ሲተውን የነበረው ወርቅኔ ነው ወርቅኔ ገበየሁ ነው እና ነጃል መሮ ሰላም ይመጣል ብሎ አምኖ እስከ ታንዛኒያ ድረስ ከጫካ ወጥተው ሄዶ ነው ለህዝብ ሰላም ይምጣ ብሎ ነገር ግን እዛ ያገኙት ገንዘብ ወሰዱ ወንበር እንሰጣቸዋለን በቃ ተራ የሆነ የሌብነት ኦፈር ተደረገ ከዛ እምቢ ብሎ ተመለሰ እና ምን ለማለት ነው ይሄ የአብይ እንትን ድራማ ልክ በቃ እንደ 5000 ፋኖ እንደገባ አድርጎ ነገራቸው አፍሪካ ዩኒየን ሰዎች እንዴ ይሄማ ጥሩ ነው በቃ እንገኛለን ብለው ደሞም የተነገረው እኮ በቃ ስራ ላይ እንትን ይሄ ኔጎሺዬሽን ነበርና እዛው አረጋ ከበደ ነው ማኔጅ የሚያደርገው ከኔ ጋር አይደለም ብለው እንትን አደረገ በጣም ዲግሬድ ራሳቸውን አድርጎ ዝቅ ብለው ራሳቸውን ነው ያዋረዱት አፍሪካ ዩኒየን እና ኢጋድ ላንድ ግለሰብ ብለው ዋጋ ለሌለው ሰላም የሚፈልግ ቢሆን እኮ መሳይ እኔ ልንገር እንደው ፋኖ ራሱ ሙሉ አጠቃላይ ፋኖ ራሱ ከአብይ ጋር ተደራድሬ እጅ ሰጣለሁ ብል ምንም ለምን ጊዜውን ለምን እንዳደረገ ለምን ጊዜውን ያጠፋል ብቻውን አብይ ራሱ በቃ የሆነ ነገር ብሎ እንደው ምን እንደሚሰጥም አላቅም ብቻ ተደራድሮ እንደው ግማሹን የአማራ ክልል ካቢኔ ወሰዱና ግቡ ይባሉ አብይ እንደዛ አይነት ፕሮፖዛል ቢያቀርብ ወይ ደግሞ 60% የአማራ ክልል ካቢኔ ወሰዱና እኔ ፖሊሱን አልሰጥም መከላከያውን አልሰጥም ምናምን ብሎ በዚህ ራሱ ድራማ ቢደራደሩ ዋጋ የለው ተበሉ ማለት ነው ምን ለማለት ነው ይሁን በችርቻሮ የሚመጣ ነገር የለም በአንድ ግለሰብ አይደለም ፋኖ ራሱ ብቻውን መደራደር ዋጋ የለው ለአማራ ህዝብ ወርቅ አይዘንብም ለኢትዮጵያ ህዝብ ፍትህ አይመጣም ኦኤልኤ የኦሮሞ ነፃነት ሰራዊት ለብቻው ተደራድሮ ኦሮሚያን ብረከብ ምንም አይነት ለኦሮሚያ ህዝብ ሚዘንብ ማር የለም ጥይት ነው እንጂ በችርቻሮ የትግራይንም አየን አይደል እንደ ፕሪቶሪያ አግሪመንት ምን አመጣ ምንም ለትግራይ ህዝብ ረሃብን ነው ያመጣ ምንም ስለዚህ በችርቻሮ ይቅር በግለሰብ ይቅር በማስረሻ ወይ ደግሞ ጃልሰኝ በችርቻሮ በየክልሉ ራሱ የሚደረግ መፍትሄ ያመጣ ለህዝቡ ምንም አይነት እፎይታ ያመጣ ጦርነቱ ይቀጥላል አንዱ ከገባ ሌላው ጫካ ይገባል ምንም ጥርጥር የለም ስለዚህ በችርቻሮ ሳይሆን አንድ ላይ ሆኖ ነው አብይ ከሁሉም ጋር መደራደር ይችላል ከሆነ ከሁሉም ጋር መደራደር አንድ ላይ ሆኖ ሁሉም ኢትዮጵያውያን አንድ ላይ ሆኖ ከአብይ ጋር መደራደር አብይ እንደዛ የሚያምን ከሆነ ያ ነው የሚያዋጣ ነገር ግን አብይ በዚህ ያምን አብይ ማንስ ያምነዋል እውነት ዶክተር ሚልኬሳ አብይ እኮ እንግዲህ በፕሪቶሪያው ከሸፈ የታንዛኒያው ከሸፈ አሁን የማስረሻም የከሸፈ ነው ቀድሞኑ
እንደመጣ የተጨናገፈ ድርድር የሚባል እጅ መስጠት ሌላም ስም ካለው ግን ከዚህ በኋላ አብይን ማን ያምናል? አብይን አምኖ ትጥቅ መፍታት አይደለም እንደው ላፍታም በዚህ በድርድር ስሜት ውስጥና ሙቀት ውስጥ የሚገባ ሊኖር አይችልም። ይሄ በዚህ መልኩ የሚገባ ካለ ምናልባትም የዘመኑ ቂል ነው ብሎ መውሰድ ካልተቻለ በስተቀር ምንም የሚያገኘው የፖለቲካ ትርፍ የለም። የኪሱን ሊያደልብ አሁን ማስረሻ ሰጤ ምናልባት ደና ቤት ደና ሸሚዝ ሊቀይር ይችላል፣ መኪና ሊሰጠው ይችላል። ከዛ ባለፈ ግን የአማራ ህዝብ ስቃይ አሁንም ይቀጥላል። እንደው ወደ ታየ ደንዳ ልምጣ። ዶክተር ሚልኬሳ ታየ ደንዳ 7 ዓመት ከ2 ወር ተፈረደበት። እንግዲህ 6 ወር አያሳስርም የተባለ ምክንያቱም የጦር መሳሪያ በቤት ተገኝቷል ነው። ያ መሳሪያ እንዴት እንደመጣ ከአብይ አህመድ ጀምሮ ሁሉም ያውቃል። ራሱ አብይ አህመድ ነው መሳሪያ ታጠቅ ያለው። ትግራዮች ህወሓቶች ሊገሉ ይችላሉ፣ ሸኒዎች ሊገሉ ይችላሉ በሚል ታየ ደንዳን እንዲታጠቅ ሐሳብ ያቀረበ ሌሎቹ የሚያውቁት ዛሬ ምን አዲስ ነገር ተገኝቶ ነው? ለዛውም ከባድ የተባለው በዚህ ወንጀል ከባድ የተባለውን ቅጣት ነው የተሰጠውና ከምንም በላይ ደግሞ ከቅሊንጦ ማረሚያ ቤት እየደበደቡ ወደ አባ ሳሙኤል የኢትዮጵያ ጓንታናሞ የሚባል ነው። በጣም በጣም አደገኛ የሆነ እስር ቤት ነው። እዛ እንዲገባ ተደርጓል። እንደው የታየን የፍርድ ሂደት እንዴት አየኸው? ያው የሚጠበቅ ነው። በአብይ ደረጃ የሚጠበቅ ነው። ከዚህም የከፋ ታየም ተናግሯል። አሁን ምንድነው ይኸውልህ አሁን መሳሪያ ከቤት ተገኘ ገወጥ ነው ምናምን አንድ ክላሽ ነው ከሱ ጋር የተያዘው። አመራር ስትሆን እንደው መሳሪያ ትይዛለህ አንተ። የታየ ጉዳይ ደግሞ ሚኒስቴር ነው። ሚኒስቴር ሆኖ አብይን ሲያገለግልበት ጊዜ ራሱ ጠርቶ ሊገሉ ይፈልጋሉ ብሎ 7 ጥበቃ አደረገለት ከ7 ክላሽ ጋር ሚኒስቴሩ ነው። ታየ ሰላም ያስፈልጋል፣ ተደራደርና ወንድሞቻችን ይግቡ፣ ተደራደር፣ ጦርነት አቁም፣ በቃ ኢትዮጵያውያን በቃ ጦርነት ይቁም ብሎ ታየ መናገር ሲጀምር 7ቱንም ጥበቃዎችን አነሳ። ከዛ ታየ ከስልጣን አልተነሳም። በዛን ጊዜ አብይ ጋር ገብቶ ራስህ እኮ ነው የነገርከኝ፣ ሊገሉኝ ይችላሉ ብለኸኛል፣ ራስህ ሊገሉ ነው ብለኸኛል። አንተ ጠቅላይ ሚኒስቴር ስለሆንክ ታውቃለህ፣ ማን እንደሚገለኝ ታውቃለህ። ለምንድን ነው ጥበቃ የምታነሳ? ስጠኝ፣ መልስልኝ 7ቱንም ብሎ ጠይቀው። ስለዚህ አብይ ምን እንደሚያስብ ይታወቃል። ከዛ በኋላ ከታየ ጥበቃ ካነሳ በኋላ 3 ጊዜ የግድያ ሙከራ ተደርጎበታል ታየ ላይ። ታየ ራሱ ተናግሯል። 2 ጊዜ አዳማ፣ 2 ጊዜ አዲስ አበባ፣ 1 ጊዜ አዲስ አበባ ይቅርታ። ማን ነው ይሄንን ግድያ ታየ ላይ የሚሞክረው? መጀመሪያ ጥበቃውን ያነሳ ሰው አብይ አህመድ ግድያ ሙከራውን ታየ ላይ አካሂዷል። ታየ ወዲያውኑ ምንድነው ያደረገ? ፌደራል ፖሊስ ኮሚሽን ምክትል የወንጀል መከላከል ላይ ያለው መላኩ ፈንታ እሱን ጠይቀው የሰላም ሚኒስቴር በዛን ጊዜ የነበረው ብናልፍ እንደው ዓለምን ነግሮ በቃ መያዝ አለብኝ ብሎ አንተ ሚኒስቴር ከሆንክ ባይዘው እንደው አንተ ክላሽ አይደለም እኮ የተወሰነ እንደው ኒውክሊየር ነገር ራሱ ብትታጠቅ እኮ ሚኒስቴር ሆነ ወንጀለኛ ነህ አትባለም። እንደው ኢትዮጵያ ውስጥ እኔ ልንገር አብይ አህመድ የኦሮሚያ ኦዲፒ በነበረበት ጊዜ የኦዲፒ ጽህፈት ቤት ኃላፊ በነበረበት ጊዜ አብይ ራሱ 2 ክላሽ 2 ሽጉጥ መኪና ውስጥ አድርጎ ነው መኪና የሚነዳ።
የሆነ ጊዜ ከሱ ጋር እንትን እሱ ጀርባ ቁጭ ብዬ እስከ ኢሊሊ ሆቴል አብረን ሄደን ነበር። 2 ክላሽ እና 2 ሽጉጥ። ይሄንን ማንም ሰው ፖሊስ 4 ጠመንጃ አያስታጥቅም። ከተለያየ ቦታ ይዞ ነው በቃ ባለስልጣን ስለሆነ ማንም ሰው አይጠይቅም። ባለስልጣን ከሆንክ እኮ ኧረ ተው አትጠየቅም። እንደው ይሄ ታወቀ ነው። እዛው ስለነበርኩ ነው ማወራ ገብቷል። አሁን የታየ ባለስልጣን ሆኖ እንደው ችግርም መሆን አልነበረበትም። የታየ ችግር ጠመንጃ በመያዙ ሳይሆን አልሞትም ብሎ ራሱን መጠበቁ ነው። ከግድያ ሙከራዎቹን ራሱን ማትረፉ ነው የታየ ወንጀል። ለምን አልሞትክም እኮ ነው ይሄ። መሞት ነበረብህ ብሎ ነው አብይ እንደዚህ የሚያደርገው። 7ቱን ጥበቃ አንስቶ 7 ዓመት ጽኑ እስራት ፍርድ ሲበይንበት ለምንድን ነው እምቢ ያልከኝ? ነግሬ ነበር። ማንም ሰው ቢገልህ ጉዳይ አይደለም ብዬ ነበር። አንተ ግን መሞት እምቢ ብለህ ይሄ ነው የአብይ መልእክት። እኔ ለአንድ ልጅ አለ እና የአብራ ንጉስን መጠየቅ ትችላለህ። የታየ ጠበቃ ፍርድ ቤት የሚመላለስ ልጅ አለ። አሁን በ9 ክላሽ ይዞ የተያዘ ከዛ 9 ክላሽ ጋር ተይዞ ፍርድ ቤት ቀርቦ ታስሮ ከዛ በኋላ የዋስ የምንነጻ አውጪ ነው ይሄ አይ ቲንክ ከኦሮሚያ ነው የተያዘው ይሄ ሰውዬ። እንደው እንትን ሰው አንድ ግለሰብ 9 ጠመንጃ ከያዘ እንግዲህ የነጻ አውጪ ግንባር ነው ማለት ነው። ማንን ነጻ ሊያወጣ ነው? እንትን ነው ይሄውልህ ጠመንጃ የሚያዘዋውሩ አሉ አይደለም የሚሸጡ እንትንን የሚያደርጉት እና ያ ግለሰብ ተያዘና ፍርድ ቤት ቀረበ፣ እንዲታሰር ተደረገ። በኋላ በዋስ መብት ውጭ ሆኖ እንዲከታተል ፍርድ ቤቱ ወሰነለት። 9 ይሄ አሁን አዲስ አበባ ውስጥ እኮ ነው የሆነው። በፌደራል ይሄ ከፍተኛ ፍርድ ቤት ውጭ ሆኖ ኬዙን እንዲከታተል ተደረገለት 9። ታየ ግን ባለስልጣን ሆኖ አንድ ክላሽ ይዞ ከዛ እና ለምን መሰለ ጉዳዩ አንደኛ ታየ እኮ ወንጀል የሚሆነው እኮ ድርጊቱን ነው የምታየው። ያንን ጠመንጃ ይዞ ሰውን ገለዋል ወይ? ከዚህ ሶስቱ የታየ ኢንቴንሽኑን ብቻ ነው የምታየው አይደለ? ሙከራ አላደረገም ሰውን ለመግደል ወንጀል ለመሆን ማለት ነው። አጠቃላይ አንድ ነገር ወንጀል ለመሆን አላማውን ነው ኢንቴንሽኑ። ታየ ራሴን ልጠብቅ ነው ብሎ ለሁሉም ለአደባባይ ለአብይ አህመድ ሳይቀር ለባለስልጣናት ሁሉ ራሴን ልጠብቅበት ነው ብሎ ይሄንን ነገራቸው። ይሄ እኮ ካንዴ እኮ ከነገረ እኮ ፈቅዷል ማለት እኮ ነው። ለምን? እሱም ባለስልጣን ስለሆነ። ታየም ባለስልጣን እኮ ነው፣ ግን ደግሞ ተናግሯል እሱ ህግ ሰው ስለሆነ እና ከዚህ ከሶስቱም